السلام عليكم ورحمة الله وبركاته. ይሄ መልእክቴ ለሁሉም ሙስሊም ወንድሞቼና እህቶቼ እንዲደርስ ፈልጋለሁ። ምታስታውሱ ከሆነ ከሳምንታት በፊት ወንድም አደም አንድ ቪዲዮ ሰርቶ ሙዚቃ ሐላል ነው የማለት አንድምታ ያለው አንድ ቪዲዮ ሰርቶ ነበር፣ ሁለት ቪዲዮ ሰርቶ ነበር። ከዚያ ቪዲዮ ጋር ተያይዞ ብዙ ወንድሞች መተው መልስ ይሰጥበት፣ ብዙዎቹ ለሱ ያጨበጨቡ እንትን ይያሉ ነበርና በማስረጃ ይሁን ሲባል ነበር። ምክንያቱም ወንድማችን አደም ያቀረበው ማስረጃ ስለመሰላቸው ማለት የተመለከቱ ሰዎች ማስረጃ ስለመሰላቸው በማስረጃ ይሁን ምናምን ሲሉ ነበር። ከዚያ ብዙም አልቆየውም ያንን ቪዲዮ አየሁ፣ ደጋግሜ አየሁና ወንድማችን አደም ያው ሙስሊም ወንድም ነው፣ ከተሳሳተ እንኳን የሱን ስህተት የግድ መረዳት አለብኝ በደንብ ማለት ነው። ስለዚህ በደንብ ተረዳሁና ምን ብዬ የሱን ሐሳብ ስህተት እንደሆነና ከመነሻው ወንድማችን ያነሳው ሐሳብ ከመነሻው ሲነሳ ስህተት እንደሆነ የመነሻ ስህተት ደግሞ የውጤት ስህተት ያመጣል። መነሻው ስህተት ከሆነ ውጤቱ ትክክል ሊሆን አይችልም በምንም ተአምር ማለት ነው። ያን ነገር በግልጽ ቪዲዮ ሰራሁበትና በዚያ ቪዲዮ ላይ ደቂቃን ከነሰከንድ እየጠቀስኩ እንዲህ አይነት ችግር አለብህ ተሳስተሃል በሚል በራሴ ንግግር ሳይሆን በቁርአን በሐዲስ በቀደምት ዑለሞች ንግግር በግልጽ አስቀምጬ ተናገርኩኝ። ያንን ቪዲዮ ስናገር ደግሞ ሁለተኛ ኮሜንቶች መጡ። እሱ ምንድነው ለምን ከሱ ጋር አትወያዩም? አንድ ነገር ልንገራችሁ፣ ለውይይት የሚቀርብና የማይቀርብ ሐሳብ የሚባል ነገር አለ። ለምንድን ነው ለውይይት የማይቀርበው ስትሉ፣ አንድ መንግስት ስኳርን ማስወደድ ከፈለገ ስኳርን ብቻ አይደለም የሚያስወድደው ይባላል። ሶስት ነገሮችን አብሮ ያስወድዳል። ስኳር፣ ጨውና ዘይት ያስወድዳል ባንዴ ማለት ነው። ከዚያ ህዝቡ ወጥቶ ይከራከርና በቃ ትክክል አይደለም ሁሉም መስተካከል አለበት ይላል። መንግስት ደግሞ በቃ አይ ህዝቡን አትግዱት፣ ዘይቱንና ስኳሩን ጨውን መልሱት፣ ስኳሩን ያው ህዝቡ ይቻለው ይላል። መጀመሪያም የተፈለገው ስኳሩን ማስወደድ ነበር። ዘይትና ጨውን ያወርድና መጀመሪያም ታርጌት የተደረገውን ነገር ያስደርጋል ማለት ነው። ወንድማችን አደም ሲመጣ እናንተ የምታውቁትን ሙዚቃ ተህሊል ለማድረግ አይደለም፣ ክላሲካልን ሙሉ በሙሉ ማህበረሰባችን እንዲቀበለው እንጂ ይሄ ኖርማል በሙጁን የሚታወቀውን ሙዚቃ አይደለም። ክላሲካልን ማህበረሰቡ እንዲቀበለው ለማድረግ ነው። በደንብ አድርገን አውቀናል። ይሄ ደግሞ ትልቅ ስህተት ነው። ምክንያቱም በቁርአንም በሐዲስም በኢጅማዕም በሁሉም ነገር የተጋጨና حتى بعض العلماء علماء الحنفية የሐነፊያ ዑለማዎች حتى علماء الحنابلة በግልጽ ይቅርታ አድርጉልኝ ቃሉን መጥቀስ ስለማልፈልግ ነው፣ ከበድ ያለ ሁክም የሰጡበት ጉዳይ ነው። ሙዚቃን ተህሊል የሚያደርግ ሰው ከእስልምና እስከ መውጣት ሊደርስ ይችላል ያሉበት ነሶች አሉ። ትላልቅ ዑለሞች ቀደምት ዑለሞች ማለት ነው። ያንን ነገር መጠቀም አልፈለኩም። ምክንያቱም ከወንድም ጋር እያወራሁ ከሆነ ያንን ወንድም በስርዓት ለማስረዳት ልሞክር በሚል ማለት ነው። ወንድማችን ደግሞ አሁን ወደ እልህ የገባ ሁላ አስመሰለውና መጥቶ መፈካከር የሚፈልግ እንትን ማለት የሚፈልግ ማንም ከማንም ጋር መፈካከር የሚፈልግ ሰው የለም። ሁላችንም ዲን الاسلام ማህበረሰቡን ለማሳወቅ ነው እዚህ ጋር የምንቀመጠው። እኔ ያቀረብኩት ቁርአን ሐዲስና ኢጅማዕ ትክክል አይደለም የሚል ሰው ካለ በግልጽ መጥቶ በማስረጃ ትክክል አይደለም ብሎ ቁርአንና ሐዲሱን ኢጅማዑን ፊት ለፊት መቆም ነው። ከዚያ ውጭ ግን አይ መጥቶ ይከራከረኝ ማለት ክላሲካሏን አትሊስት ሙዚቃ እንኳን ቢታጣ ክላሲካሏ አይታጣም የሚል ነገር ነው። እኛ ጋር ይሄ አይሰራም፣ እንዲህ አይነት ፊልም አይሰራም። እኛ ጋር የሚሰራው ኺላፍ ያለበት መስአላ ነው። ነዓም ኺላፍ ያለበት ከሆነ ቁጭ ብለን ኺላፍ ያለበትን መስአላ እናወራበታለን። ኺላፍ የሌለበትን ነገር አይ የሐሳብ ልዩነት ማንም መፍጠር አይችልም። በነገራችን ላይ ብዙ ሰዎች ያልተረዱት እኔ አሁን ይሄን ነጥብ በጣም ስለከበደኝ ማለት ነው ማህበረሰባችንን የኺላፍ ነጥብ የልዩነት ነጥቦች ማለት ይሄ አይደለም ወንድሞችና እህቶች። የልዩነት ነጥብ ማለት ትላልቅ ዑለሞች ዘንድ ያለ ልዩነት ነው። ቀደምት የነበረ ድሮ የነበረ ከሰሃቦች ከታቢዖች ከነሱ ጀምሮ የመጣ ልዩነት ነው የልዩነት ነጥብ የሚባለው እንጂ የሆነ ግለሰብ ተነስቶ ወላሂ ሰላት እኔ አይዋጥልኝም አሁን ተጀምሯል ሲጀመር እየተባለ እኮ ነው። እኔ አሁን አንድ ሙስሊም ወንድም ደውዬ በስልክ አናግሬው በግልጽ አልሰግድም ያለኝ ሰው አለ። ለምንድነው ማሰግደው ስል ሰላት እናንተ የተረዳችሁ ሰላት አይደለም፣ ወላሂ ዳዕዋ ሴክተር ላይ የሚሰራ ሰው ነው እናንተ የምታውቁት ሰው ማለት ነው። አልሰግድም አለኝ። ለምንድነው ማሰግደው? አላህ ቁርአን ላይ አልተናገረም የሰላትን ተፍሲል ማለት ዲቴይሉን ስላልተናገረ እኔ አልሰግድም፣ የምሰግደው በራሴ መንገድ ነው ያለኝ። እና ታዲያ አሁን እሱም የኺላፍ እንትን ስለሆነ ቁጭ ብለን ከሱ ጋር እናውራ፣ ሰው ባለበት ሰብሰብ አድርገን እናውራ። እሱ መጥቶ ሹብሃውን ይጥፋ እዚህ ጋር መጥቶ ትክክል አይደለም። ግለሰቡ ከቁርአን ጋር ችግር ካለው ከቁርአን ጋር ይፍታ፣ ከሐዲስ ጋር ችግር ካለው ከሐዲስ ጋር ይፍታ፣ ከኢጅማዕ العلماء ጋር ችግር ካለው ከኢጅማዑ ጋር ይፍታ። ከኛ ጋር ደግሞ የግል ችግር የለበትምና ማለት ነው።
እዚህ ጋር ደግሞ የምናቀርበው ቁርአን ሐዲስና ኢጅማዕ ቅያስ መሰሎችን ነው። ሌላኛው ነጥብ ሁለተኛ ቪዲዮ ሰራለሁ ስለ ሙዚቃ ጉዳይ በዲቴይል የሚናገር ብያችሁ ነበር። ሁለተኛውን ቪዲዮ ለመስራት አንደኛ ነገር አብዛኞቻችን ሶሻል ሚዲያ ላይ መታችሁ የምትጽፉብን እናንተን የምትሉት አብዛኛው ሰው ስራ አለበት። አብዛኛው ሰው የራሱ የሆነ ስራ አለበት። ቢዚ ሚሆን አሁን ስራ ቦታ ሆኜ ነው ይሄን ቪዲዮ የምሰራው ማለት ነው። ጓደኛዬን አስፈቅጄ የኔን ቦታ ከቨር እንዲያደርግ አድርጌ ነው ስራው እንትን እያልኩ ያለሁት ቪዲዮ እየቀዳ ያለሁት። ከስራ ጊዜያችን እንደምንም ብለን ቆርጠን ምን ብለን ነው የምናስቀምጠው እና እንደምንም ብለን ይሄን ነገር ለማቅረብ እንሞክረው። ግን ማህበረሰባችን ፊት ወጥተን አሁን ይሄን ነገር ለማስረዳት ስለ ሙዚቃ ጉዳይ ለማስረዳት ኖርማሊ ዑለሞች ካሉት ነገር ብቻ ወይ ደግሞ ከቁርአንና ከሐዲስ ብቻ መጀመር አልችልም። ምክንያቱም አብዛኛው ዩቲዩብ እና ቲክቶክ ላይ ያለው ሰው የቁርአንን ደረጃ ቁርአን በኢስቲድላል ደረጃ ምን አይነት ደረጃ አለው፣ ቁርአንን ኢንካር ያደረገ ታዊል ያደረገ ሰውስ ምን አይነት ሁክም አለበት፣ ሐዲስስ ምንድነው፣ ኢጅማዕስ ምንድነው፣ ከኔ የመጣው ፊቅህ የሚባለው ከኔ የመጣው ኡሱል አልፊቅህ ከኔ የመጣው እነኚህን በአጠቃላይ አያውቀውም አብዛኛው ሰው ማለት ነው። ይሄ ነገር ደግሞ ምን ያደርጋል? ሌላው እየመጣ ሁለት ሶስት ቃላቶችን ከዑለሞች ሰብሰብ እያደረገ እከሌም እንዲህ ብሏል እያለ መራቲብ አልአዲላ ማለት ነው። መራቲብ አልአዲላ ያሳጣና ሁሉንም ነገር በአንድ ሚዛን እንድታስብ ያደርጋል ማለት ነው። ስለዚህ የግድ ትናንሽ ተአሲላቶችን ማስቀመጥ ግድ ይላል። አሁን ሐታ ያንን ይሄ ስለ ሙዚቃ ጉዳይ ሰርቼ ከጨረስኩ በኋላ ሐታ ቪዲዮ ሁላ ቀርቻለሁ። ወላሂ ቪዲዮ በዚህ ሞባይል ቀርቻለሁ። ሪከርድ ካደረግኩ በኋላ ቁጭ ብዬ ሳስብ ስለ ቁርአን፣ ስለ ሐዲስ፣ ስለ ኢጅማዕ፣ ስለ ቅያስ፣ ስለ ኡሱል አልፊቅህ፣ ስለ ፊቅህ፣ ስለምን ያልተማረ ሰው የማያውቅ ሰው ግራ ይገባዋል። የሚነገር ነገር ሁሉ በእኩል ደረጃ የሚወሰድ ይመስለዋል። እነኚህ ነገሮች መብራራት አለበት የሚል ነገር ውስጥ የመጣና ነገሩን ላስፋው ብዬ ከነብዩ ሰለላሁ ዐለይሂ ወሰለም ዘመን እስከ ዛሬ ድረስ ባለንበት አዲላዎች እንዴት ነው እንትን የሚደረጉት የሚለውን በጣም ጨምቄ በጥቂቱ ለማቅረብ ነው አሁን እንትን እያልኩ ያለሁት። በኢዝኒላሂ ተዓላ ዛሬ ነገ ከነገ ወዲያ ቪዲዮውን የምሰራው ከሆነ ፖስት አደርግላችኋለሁ። ይረዝማል በእርግጠኝነት። እርግጠኛ ሆኜ የሚነግራችሁ ነገር በሰዓታት ነው የሚሆነው። 2 ሰዓት 3 ሰዓት ሊሆን ይችላል። መረዳት የምትፈልጉ ከሆነ እውነት ይህ ነገር ሐላልነቱና ሐራምነቱ አሳስቧችሁ ከሆነ ቁጭ ብላችሁ አዳምጣችሁ ትጨርሱና ነገሩን ትረዱታላችሁ ብዬ አስባለሁ። ምክንያቱም ጉዳዩ እንዲሁ ከመሬት ላይ ሳብ አድርገን የምንሮጥበት ነገር አይደለም። የዲናችን ጉዳይ ነው፣ የእስልምናችን ጉዳይ ነው። ዛሬ በሙዚቃ የጀመረ ግለሰብ ነገ እያለ ወደ ሌላ መስመር ይሄዳል ማለት ነው። ወደዚያ መስመር እንዳይኬድ ደግሞ ከስር መሰረቱ ነገሮችን መረዳት ስላለብን ያን ነገር እየሰራው ነው እላችኋለሁ ወንድሞችና እህቶች። ረስቼውም አይደለም ትቼውም አይደለም እየሰራሁበት ነው። ወላኪን ጊዜ አጥሮኝ ነው። በኢዝኒላህ ተዓላ እንደነገርኳችሁ ዛሬ ነገ ከነገ ወዲያ በኢዝኒላህ ጨርሼ ፖስት ማድረገው ይሆናል። ቪዲዮ ይረዝማል። ቁጭ ብላችሁ ትከታተላላችሁ በኢዝኒላህ ተዓላ።